ያው እኔም እንደ ሀገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበር። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው ለተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻለው ይሻሻል፣ ሪፕሪዘርቭ የሚደረገው ፕሪዘርቭ ይደረግ፣ የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ የመጡበት ሁኔታ አለ። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችልህ ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም ነው። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። የአዲስ አበባ ከተማ ማያቸው አንዳንድ ህንጻዎች አዲስ የተሰሩ ህንጻዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩ ናቸው። የመጀመሪያ ያየሁት ሳይንስ ሚውዚየም ነው። አዲስ አበባ ውስጥ በሚሰሩ ህንጻዎች እንደዚህ አይነት ጥራት ያለው ነገር አያለሁ ብዬ አስቤ አላቅም። የስራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ይሄንን እያፍታታን የተማርን እንድንሄድ ከማድረግ አንፃር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትሩ። ግን አዲስ አበባ ላይ ብቻ መቅረት የለበትም። የሁላችንም ምኞት የሁላችንም ትግል መሆን መቻል አለበት። መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ነው።